ተቦሽቃ እየሰማቻቸው ነበርና እዚህ ካላደርኩ ብላ ስታስቸግረው ነበርና ለምንድነው እዚህ የተገኘው ዛሬ በራሷ ራስ ስትናደድ ነበር። በዛሬ ደግሞ ናሆሜ ፎቅ ላይ ሆኖ ወደታች ንፋስ እየተቀበለ እያለ አይቷታል ማለት ነው። ከዛ በኋላ እዛ ምን ትሰሪያለሽ ብሎ ስጠይቃት እህትን ከኤርሚያስ ተብዬ ወይም ደግሞ ከሾፌሯ ጠብቃት፣ ማታ የሆን ድምፅ የሰማው መስሎኝ ነበር እዛ ቤት ውስጥ ብላ ስትነግረው እህቴ ሕፃን ልጅ ናት፣ ገና ልጅ ናትና የእናንተን ጉዳይ እዛው ጨርሱ፣ አንቺና ኤርሚያስ ከዚህ በፊት ትተዋወቃላችሁ ወይ ብሎ ስጠይቃት አይ አንተዋወቅም፣ እኔ ላቆም አልችልም፣ ግን እህትን ጠብቃት ብላ ነግረው ነበረ። ከዚህ በኋላ ስለ እህቴ ነገር አንድ ነገር ብታወሪ ውርጅ ከራሴ አለቅሽም ብሎ ሲያስፈራራት ነበረ ማለት ነው። እንደዛም ሆኖ እንግዲህ ኤርሚያስን ጠይቀው ነበረ ማታ ምንም እንዳልተፈጠረ ተስፋ አደርጋለሁ፣ ምንም እንዳልተፈጠረም ደግሞ እርግጠኛ ነኝ፣ ግን ልዩቷ ገና ሕፃን ልጅ ናት፣ ከልዩቷ አጠገብ ራቅ ስትለው ነበር ማለት ነው። እና እኔ ከልጅቷ ጋር ምንም ነገር የለኝም፣ ግን ፍቅረኛ እንዳለኝና በጣም ከህይወቴ በላይ ማፈቅራት ሴት እንዳለች ደግሞ ስነግራት ሰምተሻል አደለ የኔ ፍቅር ሲላት ነበረ። እንደዛም ሆኖ ግን እሷ ልትሰማው ፍቃደኛ አይደለችም። ፍቃደኛ ያልሆነችበት ምክንያት ደግሞ ብዙ ነገር ጎድቷታል። በዛ ላይ ደግሞ ዛሬ ጉድ ተፈጥሯል ማለት ነው። ጉድ ምንድን ነው የተፈጠረው አትሉኝም ቤተሰቦች? ዛሬ እንግዲህ ወይዘሪት ገነትና ኤደን ተመልሶ መጥተዋል። የመጡበት ደግሞ አንድ ላይ እናትና ልጅ ጨልለው መንገድ ላይ ናቸው፣ ጎዳና ላይ ማለት ነው። እንደ እብድ ነው የሚያደርጋቸው። አረቄ እየጠጡ ነው መንገድ ላይ የሚኖሩት። ለምኖ ነው ማለት ነው ጎዳና ላይ ወጥቶ የሚኖረው። አይፈጣሪ ሆይ አይፈጣሪ ሆይ፣ ሰው ለካ የዘራውን ነው የሚያጭደው የሚባለው በትክክለኛ ማለት ነው፣ በትክክል። ምክንያቱም ሰው የዘራውን ጥሩ ካስቀመጥን ጥሩ ነው የምናገኘው፣ መጥፎ ካስቀመጥ እንደዛው በመጨረሻም ትወጣለች ማለት ነው። የሰራነውን ነገር ነው የምናጭደው። እና እነሱም የሰሩትንና ኑሐሚንና የኑሐሚ አባት ላይ የሰሩትን ነገር ነው ዛሬ እየኖሩት ያለው ማለት ነው። ያኔ ወይዘሪት ዝናሽ ገነት ማለቴ ኤደንና ገነት ያኔ ለሰውየው ጥሩ ሰው ቢሆኑ ኖሮ በአጋጣሚ የተፈጠረ ነገር ነው። በዛ ተነስተው እንደዛ ከሚጸየፉት ለሱ ጥሩ ነገር ቢያደርጉ ኖሮ ነገ ዛሬ የተሻለ ነገር ለነሱ ያጋጥማቸው ነበር ብዬ አስባለሁ። እንደዛም ሆኖ እንግዲህ እነሱ እንደዛ አላረጉም ነበረ። በእነሱ የሰሩት ግፍ ዛሬ ጎዳና ላይ አወጧቸው፣ እንደዚህ እንዲኖሩ አርጓቸዋል ማለት ነው። ኑሐሚንና ግን አባቷ ጥሩ ነገር ስለሚሰሩ ለሰው ጥሩ ነገር ስለሚያስቡ ኤርሚያስ ያኔ በቸገራቸው በከፋቸው ሰዓት እሱ መጥፎ ሰው ቢሆንም ወይም ደግሞ በመጥፎነት እነሱን አልቀረባቸውም። በምክንያት ነው እንደዛ ሊሆንና መጥፎ ሰው ሊሆን የቻለው እንጂ ሰው ዝም ብሎ ከመሬት ተነስቶ አይደለም ሴት ልጅ ላይ እንደዚህ ክፉ ሲሆን የነበረው ማለት ነው። ግን እነሱን ካገኘ በኋላ ተቀይሮ ከኑሐሚ እውነተኛ ፍቅር ይዞ ለመኖር ነበረ ያሰበው ማለት ነው። እና ያኔም እሱን ልኮላቸው ፈጣሪ ከዛ ችግር ተላቀዋል። አሁንም ደግሞ ልክ ከኤርሚያስ ጋር ሲጣሉ የበፊት ጓደኛው አቶ ማን ነበረ ስሙ አያዝም አኩሮ ነው እኔ አላቅም፣ ይቅርታ አድርጉልኝና ማለት ነው። እና እሱን ሰጠዋቸው ፈጣሪ። አሁንም ጥሩ ነገር ላይ ናቸው። ምንም ቢከፋቸው ጎዳና ላይ ወድቆ አልወደቁም እና ጥሩ ነገር ላይ ናቸው እውነት። እና ጥሩ ሰው ጥሩ የሰራ ስራ ሰው ጥሩ የሰራውን ያጭዳል፣ መጥፎ የሰራውንም እንደዛው የራሱ ስራ ያጭዳል ማለት ነው። ዛሬ እንግዲህ ኤደን ቤቱ ፈልጋ አፈላልጋ እነሱ ያሉበት ቤት አግኝታ ነበርና እዛ ቆማ ባለችበት ሰዓት ናሆሜ በር ላይ ሲያገኛት ምን ፈልገሽ ነው? ቤቱ ልሸጭ ልገዢ ነው? ቤታችን ምን ፈልገሽ ነው እዚህ ጋር የምትቆሚ ብሎ ስጠይቃት አባቴ ፈልጌ ነው የመጣሁት ብላ ስትነግረው ነበርና ኑሐሚ ደግሞ ከዚህ በፊት ምንም ነገር የለኝም አባቴ ብቻ ነው ያለኝ እና አያቴ ያለች ገጠር ብላ ነው የተናገረችው እንጂ እናት እህት ወይም ደግሞ የእንጀራ እናትም ትሆን እንደሌላት ወይም በዚህ ነገር ተጣልቶ ቤታቸውን አጥቶ እንደመጣች አልተናገረችም ነበርና ናሆሜ ዛሬ አዲስ ነገር ሆኖበት ለምንድን ነው ይሄን አለ የዋሸሽኝ? ለምንድን ነው ይሄን አለስ እኔ መዋሸት ካሁኑ ያስፈልገሽ ብሎ ነበረ ተናዶባት። እሷ ደግሞ በጣም ተናደላ አባቷ ስትናገር ነበረ። ቀድማም ደግሞ እኔ ከዚህ ቤት መሄድ አልፈልግም ብላ ለአባቷ ተናግራለች። ለምንድን ነው ልጄ ከዚህ ቤት መሄድ የማትፈልጊው ብሎ ሲጠይቃት እኔ ናሆሜን አፍቅሬዋለሁ ብላ መርዶ ለኤርሚያስ አሰምታለች ማለት ነው። ኤርሚያስ ግን ቀሏል ነው እንጂ ይሄ ነገር እውነት አይደለም ብሏል። እስቲ እውነት መሆኑና ቀልድ መሆኑን የምናይ ይሆናል። በዛ ደግሞ ኑሐሚዬ አሁን ወደ ናሆሜ እየቀረበች ነው፣ እሱን ለማጽናናት ብላ ምክንያት እየፈለገች እሱ ጋር የምትሄድበት ነገር እኔ ምንም አልተዋጠልኝም። ግን ናሆሜም ደግሞ የእሷ ነገር በጣም እያስጨነቀው ነው። ስለዚህ እነዚህ ልጆች ወዴት እየሄዱ እንደሆነ አብረን የምናይ ይሆናል የኔ ውድ ቤተሰቦች።
እንግዲህ ቀጣዩን ክፍል ደግሞ ይዤላችሁ እመጣለሁ የኔ ውዶች። እስከዛ ድረስ ይሄን ቻናል ሰብስክራይብ፣ ሼር፣ ላይክ አድርጉልኝ። ተወዳችሁ